የጥበብ መጀመሪያው እግዚአብሔርን መፍራት ከሆነ የውድቀት መጀመሪያው ደግሞ በእግዚአብሔር ቃል መነገድ ማለት ነው። ምክንያቱም ጥበብ እግዚአብሔርን ምንፈራበት፣ ምናይበት፣ ምናስተውልበት ስለሆነ የውድቀት መጨረሻችን ግን በእግዚአብሔር ቃል መነገድና የራስን ጥቅም ማክበስበስ ከሆነ ይሄ የውድቀት የመጨረሻው ጥግ ላይ ነው ያለነው። ራሳችን እንፈትሽ። ምን ላይ ነው ያለነው? ለእግዚአብሔር እየተገዛን ነው ወይስ የእግዚአብሔርን ቃል ለጥቅማችን እየተጠቀምን ነው? እያጭበረበርንበት ከሆነ በእግዚአብሔር ቃል የውድቀት የመጨረሻው ላይ ደረጃ ላይ መድረሳችንና ልንወድቅ የቀናቶች ቀን ብቻ እንደቀሩ ልናስተውል፣ ውርደታችንን በሰው ፊት ልንከናነብ፣ እንደ ሳኦል ራሳችን ልናጠፋ፣ አንገታችንን ዝቅ አድርገን ልንሄድ የተዘጋጀ መሆኑን በደንብ ማስተዋል ይጠይቃል። ምክንያቱም የጥበብ መጀመሪያ እግዚአብሔርን መፍራት ሲሆን የውድቀት መጀመሪያና መጨረሻዋ ትዕቢትና በእግዚአብሔር ቃል ለራስ መነገድ ነው። ተጠንቀቁ እንዳትጠፉ።